ኤልያስም አለ ዮርዳኖስን ብከፍ ሰማይን ብለጉም ምልክትን ባደርግ እሳትንም ባወርድ ኃይልን ብጎናጸፍ ጠላትንም ባርድ አምላኬን በእኔ ስም ሲጠሩት አልወርድም ብሎ መሰከረ። አንድም የሕያዋን የሙታን አምላክ ሲል ኤልያስ ከሕያዋን ሙሴን ከመቃብር የነቢያት እና የሐዋርያት ጭምር ጥንት የነበረና ዘላለም የሚኖር አልፋና ኦሜጋ በእውነተኛው ዋንዱ ብሉይና አዲስ እዚያው ተዋዋሉ። የታመመ ሁሉ የሚፈወስባት ያቀረቀሩትም ቀና የሚሉባት ጥላቻ አይደለም ፍቅር የነገሰባት ከእውከት የራቀይ ሰላም የበዛባት በዚች መሆለኛ መኖሩ መልካም ነው። አምባ መጠጊያችን ክርስቶስ በእርሷ ነው። ተፈሥሒ ደብረ ታቦር ተፈሥሒ አርሞንኤም የታቦር ተራራ የተገለጠብህ የአምላክ ድንቅ ስራ ቅዱሱ ተራራ የሚስጥራት ደብር ግርማው የታየብህ በገናና ክብር ልብሱ ነጭ ሆነ ድንገት ተለወጠ እንደ ፀሐይ በራ ምስጢር ተገለጠ። ቡሄ በሉ ሰዎች ተደሰቱ ጨለማው ሲገፈፍ ሲነጋ ሌሊቱ ከክህደት ሚያድን ከጥርጥር መንፈስ እውነት በዚህ ታይቷል ልብም ሞልቶ የሚፈስ ለፈሪሳውያን ለአዋቂ ነን ባዮች በሙሴ ሕግ አለን ተከራካሪዎች እነ ሙሴ መጥተው ለእርሱ መሰከሩ ኋላ መገለጡን ቀድመው እንዳወሩ አንድም ስለ ሰው ልጅ ስለ ማንነቱ ልባቸው ለሚስት ስለ አምላክነቱ ኤልያስ ነው የሚሉት ኤልያስ መጣላቸው ሙሴ ነው ለሚሉት ሙሴን ጠራላቸው የሚያነሳ የሚኖር ፈጣሪ አምላካቸው ከያሉበት ጠርቶ በዚያ ቆመላቸው። ኤልያስም አለ ዮርዳኖስን ብከፍ ሰማይን ብለጉም ምልክትን ባደርግ እሳትንም ባወርድ ኃይልን ብጎናጸፍ ጠላትንም ባርድ አምላኬን በእኔ ስም ሲጠሩት አልወርድም ብሎ መሰከረ። ጌታው በእርሱ መጠን ስለማይለካ ሙሴም እንዲህ አለ በሲና በረሃ ከላይ መናን ባርድ ካለት ውሃ ባፈቅ ደመናን ብጋርድ ታምራትን ባደርግ ባህርን ብከፍል የአባቶቼን አምላክ ጌታን አላክልም የአብርሃምን አምላክ በእርሱ ልክ አሉን እንኳን መሆን ቀርቶ ያሰቡት ለምን ነው ጌታን ማየት እንኳን እጅግ መታደል ነው ብሎ ተናገረ። ስለ አማኑኤል ክብር በአምሳሉ ተዋህዶ በምስጢሩ ደብር አንድም አሮንና ማርያም እህቱ በሲጳራ ዮቶር በኢትዮጵያዊቱ ሙሴን ቢያስቆጣቸው ጥቁሯን ማግባቱ እግዚአብሔርም አለ ባሪያዬን በቤቴ እኔ ሾመዋለሁ ነቢያት ባስነሳ ምሳሌ ይሰጣለሁ አሊያም በራእይ ሆኜ ይገለጣለሁ ሙሴን ግን ዝም በሉት እኔ ይታየዋለሁ አፍላፍ በግልጥ ሆኜ እናገረዋለሁ ብሎ ስለነበር ትንቢት ተፈጸመ። አፍላፍ ተናግሮ በግልጽ አብሮት ቆመ። አንድም የሕያዋን የሙታን አምላክ ሲል ኤልያስ ከሕያዋን ሙሴን ከመቃብር የነቢያት እና የሐዋርያት ጭምር
ጥንት የነበረና ዘላለም የሚኖር አልፋና ኦሜጋ በእውነተኛው ዋንዱ ብሉይና አዲስ እዚያው ተዋሃዱ። አንድም እምነት ሆነ በፊቱ ሰገዱ። አንድም የሥላሴ ምስጢር ተገለጠ በብሩህ ደመና አብ ድምፁን ሰጠ። እኛም ከወልድ ጋር በአንድ ቆመን ሳለን የምወደው ልጄ እርሱን ስሙት አለን። በብርሃን አምሳል መንፈስ ቅዱስ ታየን። ልጅም በአባቱ ዘንድ ያለውን ክብር አየን። ለማይጠፋ ርስቱ ለመንግስቱ ለየን። አንድም ነገረ ጾም ለሚጠራጠሩ 40 ቀንና ሌሊት በጾም የከበሩ ሙሴና ኤልያስ ሁለቱም ተጠሩ። የተራራ ምስጢር ተገልጦ ያየ ነው። ቢቀኙ አያልቅም እጅግ የበዛ ነው። ካለም ተረት ተረት ከሌለው መሰረት ከይሆናል ግምት ውል የለሽ መላምት ከይምሰል ብልሃት ከውላል ከልብ ወለድ ትርክት ኑ በዚህ ተራራ ኑ ቃሉን እንስማ እንኑር በእርሱ እቅፍ ከወጀብ ማዕበሉ ከነፋስና ጎርፍ በዓለም ከምናየው ከጥፋት ርኩሰት እንሽሽ እንትረፍ ከሚጋየው መቅሰፍት እናምልጥ እንለፍ በማደሪያው ገብተን በቅዱስ መቅደሱ ከዘርፋፋው ልብሱ ዳሰን እንፈወስ። ኑ በዚህ ተራራ ከቅዱሳን ጋራ እንቁም በህብረት በቤተ ክርስቲያን ቅጥ እንሙላ። ለጥያቄያችን መልስ ወደሚገኝባት የሚያለቅሱት ሁሉ እንባ የሚታበስባት የታመመ ሁሉ የሚፈወስባት ያቀረቀሩትን ቀና የሚሉባት ጥላቻ አይደለም ፍቅር የነገሰባት ከውከት የራቀይ ሰላም የበዛባት በዚች መሆለኛ መኖሩ መልካም ነው። አምባ መጠጊያችን ክርስቶስ በእርሷ ነው። ኑ በዚህ ተራራ ልባችሁ አይፍራ ከሊቅ እስከ ደቂቅ ትንሽ እስከ ትልቅ ከእንቅልፍ ተነሱ። የእምነት ጋሻችሁን ሰይፋችሁን አንሱ። ተቃዋሚ በዝቷል ፍቅር ካለም ጠፍቷል። ገንዘብ አምላኪና እርኩሰቱን ታይቷል። አሳዳጃችንም ጠላት አፉን ከፍቷል። ኑ በዚህ ተራራ ልባችሁ አይፍራ ለሰላሟ መርከብ ለዚች ለአማናዊት ከአባችሁ እስኪወድቅ እንደ ቅዱስ ዳዊት እንዘምር ለጽዮን ለአምላክ ለእናቱ አዲስ ቅኔ እንቀኝ እንውደቅ በፊቱ ማደሪያውንና ስሙን እናወድስ የጠላትን ቅጥር በእልልታ እንደርምስ። ለያዌ አዶናይ ለእግዚአብሔር ኤልሻዳይ ሁሉን ለሚችለው እባካውን አድን አሁን አጽና እያልን እንድንማጸነው በአንድ ልብ ሆነን እንድንለምነው በዚህ መሆን ለኛ መኖሩ መልካም ነው። በስብሐት ለእግዚአብሔር። ተፈሥሒ ደብረ ታቦር ተፈሥሒ